ይሄ የሁሉም ሰውና የብዙ ሰው ችግር የሆነ ነው። ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰብ፣ እንኳን ወደ ቻናሌ በሰላም መጣችሁ። ዛሬ የሁላችንም የሴቶች በተለይ ደግሞ በክረምትና በበጋ ወቅት በጣም የሚያስጨንቀንና ውበታችንን ከሚቀንሱና አንዳንድ ጊዜ ደግሞ ህመምና ምቾት ማጣትን ከሚፈጥሩብን ትልልቅ የቆዳ ችግሮች መካከል አንዱ እንነጋገራለን። እሱም ደግሞ የእግር ተረከዝ መሰነጣጠቅ ነው። ክፍት ጫማዎችንም ወይም ያማሩ ሰንደሎችን በምንለብስበት ጊዜ እግራችን ተለጥጦ የተሰነጣጠቀ መስሎ ይታይ በራስ መተማመናችን ፈጽሞ የሚሰባው። ብዙዎች ይህንን ችግር ለመደበቅ ሁልጊዜ ክፍት ጫማዎችንና ካልሲዎችን እናበዛለን ወይም ደግሞ ውድ የሆኑ የውጭ ክሬሞችን እንገዛለን። ነገር ግን መፍትሄው ያለው እዚሁ ነው። ዛሬ በዚህ ቪዲዮ ውስጥ የእግር ተረከዝ በትክክል ለምን እንደሚሰነጣጠቅ ሳይንሳዊ መንስኤውን ምን እንደሆነ እና በቤታችን ውስጥ በቀላሉ ልናዘጋጃቸው የምንችላቸው በ7 ቀን ውስጥ እግራችን እንደ ሕፃን ልጅ የሚለሰልስበትን ፍጹም ተፈጥሯዊ መፍትሄ ይዘን መጥተናል። በ3 ቀላል ደረጃዎች እንመለከታለን። በዚህ ቪዲዮ ላይክ በማድረግ ጀምሮ ወደ መረጃው እንልፋለን። እግር ለምን ይሰነጣጠቃል ወይም ይነጠቃል? መፍትሄው በቤታችን ውስጥ ማግኘት እንችላለን። ወደ መፍትሄ ውስጥ ከመግባታችን በፊት እግራችን ለምን እንደሚሰነጣጠቅ ማወቅ ያለብን ምክንያት መንስኤው ካላወቅነው የምናደርገው እንክብካቤ ዘላቂ አይሆንም። ማወቅ ያለባችሁ ትልቅ ነገር የተረከዛችን ስር ያለውን ቆዳ ወይም ምንም አይነት የቅባት እጢ ኦይል ግራይንድ ያሉት የቆዳ እርጥበት የሚያገኘው ከተፈጥሯዊ ላብ ብቻ ነው። በቂ የሆነ የውሃ ካልጠጣን ወይም ደግሞ ቆዳችን ካልቀባ ነው ቆዳችን በፍጥነት ይደርቃል። ይህ የደረቅ ቆዳ ደግሞ እኛን በምንቆረጥበት ወይም የምንራመድበት ጊዜ ክብደት በመሸከም አይችልም። ክብደታችን የቆዳ ወደ ጎን ሲገፋው የመመለጥ ወይም ደግሞ ለስላሳ መፈርፈር እና መሰነጣጠቅ ይጀምራል። ከዚያም በተጨማሪ እግር ባዶ መሄድ፣ ክፍት ነጠላ ጫማዎችን ማብዛት እና የሞቱ ቆዳዎችን በጊዜው አለማጽዳት ችግሩን ያብሰዋል። አንደኛ፣ እግር በሞቅ ባለ ውሃ መዘፍዘፍ ወይም አሁን ደግሞ የመጀመሪያው እጅግ ወሳኝ እንደሆነ ደረጃ እንጽፋለን። አንድ የእግርን በሞቅ ባለ ውሃ መዘፍዘፍ ወይም ሶክ ነው። ደረቅና የነጠረ ቆዳን ስንለፈን በቀጥታ የምናወራው ቅባት ቆዳ ውስጥ ሊገባ አይችልም። አዘገጃጀቱ 1. እግራችን የሚገባበት ሰፋ ያለ እቃ ላይ ለብ ያለ ውሃን ትንሽ ሞቅ ያለ ወይም ደግሞ ውሃ አዘጋጅተን ከዚያም 2 የሾርባ ማንኪያ ንጹህ ጨው፣ የባህር ጨው ቢሆን ይመረጣል እና እንደ ሾርባ ማንኪያ ቤኪንግ ሶዳ ጨምሩበት። ጥቂት ጠብ ካለ እቃ ውስጥ የሰውነታችን ሳሙና ካደረጋችሁ በኋላ እግራችሁን በዚያ ውሃ ውስጥ ከ15 እስከ 20 ደቂቃዎች መዘፍዘፍ ቆይተው በቤኪንግ ሶዳ እና ጨው የጠነከረውን ቆዳ በጥልቅ ያክሙታል። ባክቴሪያ ይወገዳል። ወደ ሁለተኛው እናልፋለን። ሁለተኛው ደግሞ የሞቱ ቆዳዎችን በአግባቡ ማስወገድ ነው። ሁለተኛው ደረጃ የሞቱ ቆዳዎችን ማስወገድ ኤክስፎሊዬሽን ወይም ደግሞ እግራችንን ከውሃ ጋር ካወጣን በኋላ ቆዳችን በጣም የለሰለሰና የላላ ይሆናል። በዚህም ሰዓት እግራችን ማሻሻ ድንጋይ ወይም ደግሞ የእግር መፈቅፈቂያ በመጠቀም ተረከዛችን ዙሪያ ያሉትን የሞቱ ቆዳዎችን በቀስታ እሽት አድርጋችሁ አንሱት። ከዚያ ጋር አንድ ትልቅ ጥንቃቄ ልናደርጋቸው ቆዳዎችን በጣም ኃይል ወይም በስለት ነገር ፈጽሞ እንዳትነኩ። ምክንያቱም ቆዳ በጣም ከተጎዳ ሰውነታችን ራሱን ለመከላከል ሲል የሚቆጣ ሲሆን ይበልጥ ጠንካራና ወፍራም ቆዳ እንዲበቅል ያደርጋል። ይህ ደግሞ ያደርጋል። በዚህም በጣም በቀስታ ላላ ቆዳችሁን አስወግዱ። ወደ 3ኛው ደረጃ እንመጣለን። እርጥብ ሰጪ ቫዝሊን እና ሎሚ ውህድ። 3ኛ እና ዋነኛ ደረጃ ጥልቅ እርጥብ መስጠት። ቆሻሻ ከተነሳ በኋላ ቆዳችንን ቅባትን ወይም ፈጽሞ ዝግጅት
ለዚህም ደግሞ ፍጹም ተአምራዊ የሚሰራ ቫዝሊን ሎሚ ውህድ አለ። አዘገጃጀቱ 1 ሾርባ ማንኪያ ንጹህ ቫዝሊን ላይ ግማሽ ሎሚ ማንኪያ በመጭመቅ በአንድ ላይ በደባለቅ ውህዱን ሎሚ በውስጡ ያለውን አሲድ አማካኝነት የቀሩትን ጥቂት ደረቅ ቆዳዎችን ይልጣል። ቫዝሊን ደግሞ በጥልቅ ውህድ ቆዳችንን ሎሚ በውስጡ ባለው የአሲድ አማካኝነት የቀሩትን ጥቃቅን የደረቁ ቆዳዎችን ይልጣል። ቫዝሊን ደግሞ በጥልቅ ቆዳ በማለስለስ ስንጥቆችን ይዘጋል። ይህም ውህድ በተሰነጠቀው ተረከዛችን ላይ የሚገባውን ይቀቡ። የማታ እንክብካቤ ይህ በጣም አስፈላጊና ለቆዳችን ወይም ለተረከዛችን ለውጥ የሚያደርግ ትልቅ አስተዋጽኦ። ይህ ሁሉ ሕክምና ሂደት ለማድረግ የተመረጠ ምርጥ ሰዓት ማታ ከመተኛታችን በፊት ነው። ውህዱም የሚገባው ከተቀባችሁ በኋላ ወዲያውኑ ንጹህ የጥጥ ካልሲ ልበሱ። ካልሲየም ቅባት ከፈለገ ልብሶቹ ጋር እንዲሸግ አንድ ላይ የቆዳው ሌሊቱን ሙሉ እርጥበት ጠብቁ እንዲያደርግ ያደርጋል። ጠዋት ስትነሱ እግራችሁን የሚያስደምም ሁኔታ ለስላሳ ሆኖ ታገኙታል። ይህ ሂደት በሳምንት 3 ቀን ካደረጋችሁ በ7 ቀን ውስጥ የእግራችሁን መሰነጣጠቅ ሙሉ በሙሉ ይጠፋል። ይህን ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ በማድረግ እንዲሁም ሼር በማድረግ አትርሱ። እናንተ እግራችሁን እንዳይሰነጣጠቅ የምትጠቀሙት የተለየ ዘዴ አለ ካላችሁም ደግሞ ኮሜንት ላይ ጻፉልኝ። ለቻናል አዲስ ከሆናችሁ ሰብስክራይብ በማድረግ መልእክት ሲጫኑ የሚቀጥለው ምርጥ ቪዲዮ እስክንገናኝ መልካም ጊዜ። ቻው።